እዚህ ቲክቶክ ሰፈር ላይ ያገኘሁት በጣም የመሰጠኝና የወደድኩትን ነገር ላካፍላችሁ። የኔ ቆንጆ ይህ ላንቺ ነው ልጅነትሽን ሳጨርሽ ስደት ለመረጥሽው፣ ሀዘንሽን ደብቀሽ ለምትኖሪው፣ ቀን ስቀሽ ማታ ለምታለቅሽው፣ ሰው ሲፈልግሽ እንጂ ስትፈልጊው የማይገኝልሽ። አዎ የኔ ቆንጆ ላንቺ ነው ቤተሰብ ለማይረዳሽ፣ የቤተሰብን ጎዶሎ የሞላሽ፣ ራስሽን ለረሳሽው፣ የሰው እቅፍ እየናፈቀሽ ብቻሽን ለቀረሽው። አረ ምን ይሄ ብቻ የሰው ፊት እየገረፈሽ ነገን እያሰብሽ ዝቅ ብለሽ ለምትሰሪው፣ አይምሮሽም አካልሽም ረፍት ላጣው። አዎ የኔ ቆንጆ ላንቺ ነው የኔ ቅመም። ለምን ግን ህይወት አጭር መሆኗን ረሳሽ? ነገን እያሰብሽ ዛሬን ረሳሻት? ቆይ እስከ መቼ ነው የሰውን ጎዶሎ የሞላሽ ራስሽን የምትረሺው? ለምንድን ነው ሁሌም ራስሽን የምታስጨንቂው? እስከ መቼ በሰው ሀገር እየተንከራተትሽ? አዎ የኔ ቆንጆ ሀገርሽን ወገንሽን እየናፈቅሽ እድሜሽን ጉልበትሽን ልጅነትሽን በሰው ሀገር ለጨረሽው እስከ መቼ የኔ ቆንጆ እስከ መቼ ድልድይ ሆንሽ ትኖሪያለሽ? እስኪ ራስሽን እየው፣ እስኪ ለራስሽ ኑሪ። ህይወት እኮ አጭር ናት፣ ዛሬን እንኖርባት። በዚህ ሰዓት ከጎንሽ ሆኜ ባቅፍሽ ባጽናና